ዛሬ በከተማችን ላይ ልዩ የሆነ አፓርትመንት ይዤላችሁ መጥቻለሁ። ይህ አፓርትመንት የደህንነት ጥበቃ ከሰላም ጋር እንዲሁም ያወጣችሁበትን ገንዘብ በከፍተኛ መጠን ወይም የገቢ መጠን የምታገኙበት ሳሎኑ እንዲህ ሰፋ ያለ 211 ካሬ ቤት ነው እያሳየኋችሁ ያለሁት። እንግዲህ አፍሪካ ህብረት ፊት ለፊት ይገኛል። እዚህ ጋር ኦፕን ኪችን አለ ከሰራተኛ ክፍል ጋር ማለት ነው። ወደ አልጋ ቤቶቹ ስንገባ ደግሞ ማስተር ቤድሩም እዚህ ጋር ይገኛል። በጣም ሰፊ የሆነ ማስተር ቤድሩም ነው። ወደ ውስጥ እንግባ። እንግዲህ ቀጥታ ስንገባ እዚህ ጋር ባዝሩም እናገኛለን ማለት ነው። ማስተር ባዝሩም ነው። እዚህ ጋር ቁም ሳጥን እናገኛለን ማለት ነው። ወደ ማስተር ቤድሩም ስንገባ ደግሞ በጣም ሰፊ የሆነ ማስተር ቤድሩም ነው የምናገኘው። ከፍተኛ የሆነ የተፈጥሮ ብርሃን ይገባበታል። ሰፊ የሆነ ባልከኒ አለው። በዚህ ባልከኒ ደግሞ ከአፍሪካ ህብረት ባሻገር ወደ ጦር ኃይሎች የምታዩበት ቪው ነው ያለው። ከዚህ ቀጥለን ደግሞ የልጆች ክፍል ነው። ከፊት ለፊት ባዝሩም አለን። ይህን የመሰለ ሰፊ የሆነ ባዝሩም ነው። እንግዲህ ወደ ውስጥ ስንገባ ደግሞ የልጆች ክፍል ይሄ ሰፊ የሆነ የልጆች ክፍል ከቁም ሳጥን ጋር እናገኛለን ማለት ነው። በዚህ ደግሞ የራሱ የሆነ ባልከኒ ሰፊ የሆነ ባልከኒ ያለው ቪው እንደምታዩት ይሄን ይመስላል ማለት ነው። እንግዲህ ይህ አፍሪካ ህብረት ፊት ለፊት የሚገኝ ቅንጡ የሆነ አፓርትመንት ነውና መግዛት የምትፈልጉት ሰዎች እንግዲህ አንድ ቤት ብቻ ነው የሚቀረን። ሌላው ደግሞ አፍሪካ ቫቲካን ኤምባሲ ሳር ቤት ላይ ማለት ነው። አሁን ከባለ 1 እስከ ባለ 3 መኝታ ክፍሎችን ይዘን መጥተናል። ከታች ባለው ስልክ ደውሉ።